ከሁለተኛ ዓለም ጦርነት ማብቃት በኋላ አውሮፓ ወደ እግር ኳሱ ከተመለሰ በኋላ ማለት ነው እንዲህ ያለ ማሽቆልቆል ያሳዩ 4 ተጫዋቾች በእንግሊዝ እግር ኳስ ከፍተኛው ሊግ ላይ ታይተዋል። ሙሐመድ ሳላህ 5ኛው ነው። የሳላህ 25 ጎል ነው። የቅርብ ጊዜ ካልን ግን 1987-88 የውድድር ዘመን ላይ ክላይቭ አለን የተባለ ተጫዋች ካለፈው ሲዝን ወደዚህኛው የውድድር ዘመን አጋማሽ የ28 ጎል ልዩነት በማሳየት ከአምና ዘንድሮ እጅግ በጎል ምርቱ የወረደ ተጫዋች ተብሎ በታሪክ ተመዝግቦ ነበር። በቅርብ ጊዜ ታሪክ አሁን ሙሐመድ ሳላህ ነው ይሄንን ሪከርዱን ባያሻሽልም ከረጅም ጊዜ በኋላ በዚህ መዳከም ብቅ ያለው። እንግዲህ ከአፍሪካ ዋንጫ ይመለሳሉ። ሲመለስስ ደግሞ በሊቨርፑል እንደገና የጎሉን መስመር ማግኘት ይችላል ወይ የሚለው ጥያቄ መልስ የሚፈልግ ነው። ግን የሳላህ መዳከም ያለ ጥርጥር የሊቨርፑልም የውጤት መዳከም ተደርጎ መወሰድ አለበት። ይህንን የሚቃወም ያለ አይመስለኝም።